ተይኝ ብዬ ወደ መኝታ ቤቴ ልገባ ገፍትሬያት ሳልፍ ከመሬት ላይ ወድቃ ሞትኩ አልተረፍኩም ብላ መንደባለል ጀመረች። በአሜሪካ ሆስፒታል ውስጥ የተገኘው እብዱ ኢትዮጵያዊ እውነተኛ ታሪክ። ጸሐፊ ስደተኛው ጋዜጠኛ። ታሪኩን እስከ መጨረሻው ያድምጡት። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ዶክተር ጋጋ በጠዋት ተነስተው ሆስፒታል የተኙ በሽተኞቻቸውን ከክፍል ክፍል እየተዘዋወሩ ያሉ። አንዳንዶቹ በህመማቸው ምክንያት ካልነቁ በቀር ሁሉም እንቅልፍ የሚጥላቸው ሰዓት ነበር። ከሌሊቱ 12 ሰዓት። ከኢትዮጵያ የመጡት ገና በ10 ዓመታቸው ነው። 2 ወንድሞቻቸውን ጨምሮ ከወላጆቻቸው ጋር ገና ልጅ ሳሉ ጀምሮ እናታቸው 2 ወር ትምህርት ቤት ሲዘጋ ወደ ሀገር ቤት ይዘዋቸው ስለሚጓዙ ከሀገራቸው ባህልና ቋንቋ ብዙም አራቁም። ተወልደው ዕድሜያቸው 10 ዓመት እስከሚሞላው በደቡብ ክልል አርባ ምንጭ አካባቢ ነበር ኑሯቸው። አሜሪካ በሕክምና ሙያ ተሰማርተው ብዙዎችን አገልግለዋል። ስማቸው በቀላሉ የሚያዝ ስለሆነና ለበሽተኞቹ ጊዜ ሰጥተው አልጋቸው ጫፍ ላይ ቁጭ ብለው ስለሚያወሯቸውም ጭምር አንዳንዶቹ ኤንጀል ጋጋ እያሉ ይጠሯቸዋል። ፈገግታና ትኩረት አይለያቸው። በሕይወት የቀረ ወይም የቀረሽ ጊዜ ይሄ ነው ብለው በሞት ጫፍ ላይ ለደረሱ ቤተሰቦቻቸውም ሆነ ለበሽተኞቻቸው በቀጥታ መንገድ በሕክምና ግዴታ እንኳን ቢሆን እርሳቸው ጊዜ ወስደው እንደየእምነታቸው የቻሉትን ሁሉ አካተው አጽናንተው ተስፋ ሰጥተው ነው የሚናገሩት። አንዱን ቀን ማልደው ስራ እንደጀመሩ የተለመደውን የበሽተኞቻቸውን አዳር እየጠየቁ ከክፍል ክፍል እየተዘዋወሩ ሳለ ከኮሪደሩ ላይ ጮክ ብሎ በአማርኛ እሺ፣ ምንድን ነው? ምን አጥፍቼ ነው? ምን በድዬ ነው? ምን አድርግ ነው የምትይኝ? የሚል ድምፅ በጆሯቸው ገባ። ድምፁ የሚመጣበትን አቅጣጫ ተከትለው የበሽተኛው ክፍል ጋር ሲደርሱ እንደ አጋጣሚ ሆነው የእርሳቸው በሽተኞች ስም ዝርዝር ውስጥ ስሙ አልነበረም። ሆኖም ወደ ኋላቸው አልተመለሱ። በሽተኛው ክፍል ዘለቁ። ከአልጋው ጋር የታሰረ አጠገቡ 24 ሰዓት ሰው ቁጭ ብሎ የሚጠብቀው የሀገራቸው ሰው ሆኖ አገኙት። እንደምን አደርክ ወንድሜ፣ እኔ ዶክተር ጋጋ እባላለሁ አሉት። አጠገቡ ተቀምጦ የሚጠብቀው ሰራተኛ ዶክተር እሱ እኮ እብድ ነው አይጠጉት አለና ከመቀመጫው እንደመነሳት ሲል የእጅ ምልክት ሰጥተው እንዲቀመጥ አደረጉት። ከአልጋ ጋር የታሰረውን የእጁን ጣቶች እየነካኩ ማን ልበል ስምህን የኔ ወንድም ጠየቁት። ክው ብሎ የደረቀውን ከንፈሩን
እንደምንም ለፈገግታ ሲያላቅቀው ከጸዳ ብዙ ጊዜ ያስቆጠረው የጠቆረውን ጥርሱን ከፈት አድርጎ ብርሃኑ እባላለሁ አለ። ስንት ጊዜ ሆነ እዚህ ሆስፒታል ከገባ? ጥያቄያቸውን ቀጠሉ ዶክተር። ትናንትናን የመጣሁት አለ። የማገናዘብ ችሎታው ያልተዛባ መሆኑን የተረዱት ዶክተር ጋጋ ወንበር ስበው ከፊት ለፊቱ ቁጭ አሉ። እንጀራ የበላኸው ለመጨረሻ ጊዜ መቼ ነው? እንደ ቀልድ የጠየቁት ጥያቄ አስከፋው። በአንድ ጊዜ ፊቱ ተቀያየረ። እስር ቤት ከመግባቴ በፊት አስታውሳለሁ። ከቤቴ ብዙም የማይርቀው አዜብ ምግብ ቤት ገብቼ ከስራ እንደወጣው የተመገብኩት አዋዜ ጥብስ ነበር። ለተወሰኑ ደቂቃዎች ጨዋታቸው ተቋረጠ። መቼ ማለት ነው? ጊዜውን ታስታውሰዋለህ? 6 ወር አለፈው። በጣም የምትወደው ምግብ ምንድን ነው? ጥያቄያቸውን ቀጠሉ ጋጋ። በማን ዕድሌ አግኝቸው ነው እንጂ ሽሮ፣ ሽንኩርት የበዛበት ወፍራም ሽሮ አለ። ረዥም ሳቅሳቁ ዶክተር። ጊዜው በ1980ዎቹ እንዳሁኑ አበሾች ያልበዙበት ወቅት ስለነበር የሀገራቸውን ልጅ አግኝተው ተከፍተውም ተደስተውም ይህችን ቅጽበት አብረውት ስለነበሩ ብርሃኑ ደስታ ቢሰማውም የተቀመጡበትን ወንበር ወደ ነበረበት ሊመልሱ ብድግ ሲሉ ዶክተር ስለ እግዚአብሔር ይሾታለሁ፣ አይሂዱ፣ ትንሽ እናውራ አለ። ብዙ በሽተኞች አሉኝ፣ እነሱንም ማየት አለብኝ። እመጣለሁ፣ እጠይቅሃለሁ፣ መቼ እንደሆነ ግን አላውቅም አሉና ተሰናብተውት ክፍሉን ለቀው ወጡ። የሀገሩን ሰው ካገኘ ሰንብቷል። የሆነ መንፈስ ሲቀይረው ተሰማው። ዶክተር ጋጋ ወደ ምሳ ሰዓት ገደማ ከብርሃኑ የአእምሮ ሐኪም ከሆነው ሰው ጋር በድጋሚ ተከሰቱ። ፈረንጁ ወደ ብርሃኑ ጠጋልና ዶክተር ጋጋ ጠርተውኝ ነው የመጣሁት፣ ምሳ አብራችሁ እንድትመገቡ አለው። ከአንደበቱ ቃላት አልወጣ ብሎ ታገለው ብርሃኑ። እንደምንም ብሎ እሺ አለ። ቃል ትገባልኛለህ እጆችህን እንደፈታ ባደርግ እንደማትረብሻቸው አለው። በፍጹም አላስቸግራቸውም አለ ብርሃኑ እንባ እየተናነቀው። ሁለቱ ሐኪሞች በአይን ተነጋገሩና ከአልጋው ጋር የታሰረበትን የእጁን ገመድ እንዲፈታ አደረጉ። ጠረጴዛውን ወደ ብርሃኑ ጠጋ አድርገው ያመጡለትን ወፍራም ሽሮ ከእንጀራ ጋር አቀረቡለት። እንግዲህ ይህንን ሽሮ እልህን ተወጣበት አሉ ጋጋ። እንጀራውን ቆርሶ አሸትተው በሳህን የመጣውንም ትኩሱን ወጥ መዓዛውን
ወደ ውስጥ ሳበው። የመጣለትን ምግብ በልቶ ከጨረሰ በኋላ በጣም አመሰግናለሁ ብሎ ምርቃት የመርቃቸው ጀመር። እኔማ ለሁለታችንም ነበር ያመጣሁት፣ ጥለኸኝ በላህ አሉት። ውይ በሞትኩት አላወኩም አለ። አውቀህስ ቢሆን ኖሮ ታስተርፍልኝ ነበር አሉ ዶክተር ጋጋ። ሁለቱም ከጣራ በላይ ሳቁ። ማወራረጃ ያመጡትን ቡና ከሰጡት በኋላ ንገረኝ እስቲ ምን ሆነ ነው ወንድሜ አሉ። ካፍታ ቆይታ በኋላ በአንድ ዩኒቨርሲቲ ኬሚስትሪ መምህር ሆኜ አገለግል ነበር። በአንድ አጋጣሚ ወደ አሜሪካ ስመጣ የተለየኋትን ፍቅረኛዬን አስፈላጊውን መስፈርት አሟልቼ አሜሪካ ካመጣኋት በኋላ በብዙ ነገር ተቀያይራ ነበር ያገኘኋት። በየቀኑ እንጣላለን፣ እንጨቃጭቃለን፣ ፖሊስ እንጠራራለን። ከዛም ከቤቴ እስከ መውጣት እደርሳለሁ። ከዛ ይቅርታ እንጠያየቅና ተመልሼ ቤት እገባለሁ። ብዙም ሳልቆይ እንደገና እንጣላለን። ቤታችን ፖሊስ መጥራት ኖርማል ነገር እየሆነ መጣ። ሀገር ቤት ያሉ ዘመዶቼ በተደጋጋሚ ከሆነ ሰው ጋር ያዩዋት ስለነበር አስብበት ትቅርብህ ቢሉኝም አልተቀበልኳቸው። በጣም ነበረ መወዳት፣ በጣም ማንም ስለሷ ምንም ነገር ቢለኝ አልሰማም። እርሷን ወደዚህ ሀገር ለማምጣት 5 ዓመት ያክል ጊዜ ፈጅቶብኝ ነበር። በእነዚህ ጊዜያቶች ውስጥ ከማንም ጋር ምንም አይነት ነገር የላትም ብዬም መደምደም አልችልም። ግን በቃ ዶክተር በውሃ ቀጠነ ነው የምንጣላው። ብቸኝነቱም የቤት መዋልም እየሰለቻት ይሆናል ብዬ ስላስብኩ እናቷ እንዲመጡ አደረግኩ። ነገሩ ግን ባልጠበቅኩት መንገድ ተቀየረ። ጸባችን እየባሰበት መጣ። መግባባት አቃተን። እቤት መመገብ ሁሉ አቆምኩ። ለእናትና ለልጅ የሚያስፈልጋቸውን አድርጋለሁ። የአልጋ ሰዓት ሲደርስ ገብቼ ተኛለሁ። እንዲህ እያለ ብዙ ጊዜያቶችን አሳለፍን። አንዱን ቀን እንደተለመደው ማታ አምሽቼ ስገባ የፊት መታጠቢያው ሲንክ ተበላሽቶ 3 ቀን ሙሉ ውሃው ሞልቶ እያየኸው የማታሰራ እኔ እስክነግርህ እየጠበክ ነው ወይ ብላ ከበር ተቀበለች። ለምን አንቺ አታሰሪውም? መካኒክ ጠርተሽ ስራ ውዬ እየመጣሁ እኮ ነው አልኳት። በቃ የጸባችን መነሻ እሱ ነበር። በመሃል እናቷም ጣልቃ ገቡና ነገሩ ተካረረ። በቃ ተይኝ ብዬ ወደ መኝታ ቤቴ ልገባ ገፍትሬያት ሳልፍ ከመሬት ላይ ወድቃ ሞትኩ አልተረፍኩም ብላ መንደባለል ጀመረች። እንደተለመደው ፖሊሶች ጠራች፣ መጡ። እናቷን ምስክርነት ሲጠይቁ አሁን አይቻለሁ ደብድቧታል አሉ። በቃ ህይወቴ ምስቅልቅሉ ወጣ። ከዛ በኋላ ታሰርኩ። እስር ቤት ውስጥ በታሳሪዎቹ ብዙ መጥፎ ነገር ደረሰብኝ።
ከዛ የአእምሮ በሽተኛ ነው ብለው የአእምሮ መድኃኒት አስጀመሩኝ። ዶክተር አእምሮዬ ትክክል ነው። ምሰራውን በሙሉ አውቃለሁ። የተናገርኩትን ሁሉ አውቃለሁ። በቃ ዶክተር ታሪኬ ይሄ ነው አለና እንባው በቁንጮቹ ላይ ከብለል እያሉ መውረድ ጀመሩ። ዶክተር የቀኝ እጁ በሁለት እጃቸው ጭብጥ አርገው ይዘው ታሪኩ ሁሉ ካዳመጡት በኋላ ከቆመበት አብረን እናስተካክለዋለን አይዞህ አሉና ነገም ወፍራም ሽሮ ላምጣልህ እንዴ አሉ። አይ ዶክተር ነገ ጥብስ፣ ዶክተር ነገ አዋዜ ጥብስ አለ። ከት ብለው ሳቁ ዶክተር። እሳቸውም እንባ እየተናነቃቸው ነበር። ተፈጸመ።